አሁን ለምሳሌ አሁን እኔ ቡና ጠጥቼ ማታ ድብን ያለ እንቅልፍ ይወስደኛል እንደዛ ሰዎች ሲሉ አጋጥሞሽ አያውቅም በደንብ ነው የሚሉት የተለመደ ነገር ነው ግን አሁን ቡና ያነቃቃል ይባላል ቡና ማነቃቃት ነው ስራ ስለዚህ ማታ ላይ አይመከርም ጭራሽ ከሰዓት ከረፋዱ ከሰዓት በኋላ ራሱ አይመከርም ዋይ ተቻለ መጣን ቡናም አይደለም ሻይ የሚያነቃቃ ነገር ሲጀምር ቡና ውስጥ ያለው ኮንቴንት የሚያነቃ ነገር ነው ካፊን ነው እና ተኛለው ብትልም እንቅልፍ ፍራግመንትድ የሆነ ነው ሬስትፉል የሆነ እንቅልፍ አይኖርህም አሁን እንዴት ማለት ቆይ በደንብ አብራልልኝ ምክንያቱም ትናንትና ማታም ጠጥቼ ነው የተኛሁትኝና ይሄ ነገር ሳይንሱ አይሰራም ማለት ነው አዎ ምንም ሳትነቃ ሊፊል ሬስትድ እሺ ጧት ተነስተ በደንብ ሪፍሬሽድ ሆነን የተነሳው እንደ ጥሩ እንቅልፍ ተኛው አይ ፊል ጉድ ምናምን ብላል ተነስተ አላልኩኝ how was it ትንሽ ድካም ምናምን ነበረው ግን ድካም የነበረው ማታ ላይ ስራ እየሰራው ምናምን ስለነበረ የሱ ነው የመሰለኝ እንጂ ቡናው ነው የቡናው ነው እርግጠኝነት ምክንያቱም ኢቨን ስቴጆቹን ራሱ ፕሮፐርሊ ገብተ እንዳትወጣ ነው የሚያደርገው it's caffeine alcoholም the same thing አንድ ሁለት ብዬ በጣም ጥሩ ተኛለሁ የሚል ሰው አለ ነው ጥሩ አትተኛም it's a lie ማለት ራስህን ነው እንትን የምትለው መጀመሪያ ላይ ያው ቶሎ ሊያዳፋ ይችላል ናት በቡናው ኬዝ እኔ በቤተሰብም አየዋለሁ እንዛው እየጠጡ እዛው ራሱ የሚያንኮራፋ ያለው ግን ሲጀመር እዛው ጠጥተው እዛው ማንኮራፋቱ ራሱ ሆነውን ችግር እንዳለ የነገረኝ ነው አዎ ኦኬ እሺ ከረጅም ጊዜ በኋላ የሚያመጣው ሳይድ ኢፌክት ሳይኖራል ምን ቡና ማታ ላይ እንደያነቃኝ ይሄደ ነው እንቅልፍ ሰዓት እያጠረ ነው የሚሄደው አሁን ረጅም ጊዜ ሆኖኛል ለምሳሌሽ አሁን እኔን መከራከርሽ ረጅም ጊዜ እንደዛው ያደረኩትኝ መጥቻለሁኝና ኢቭን አሁን የማሽን ቡናም ራሱ በጠጣ ያን ያክል እንትን አይከብደኝም ምናምን አሁን አንዳንድ ሰው አያለሁኝ ቀላ የጠጣት አንድ ቡና ሙሉ ለሊት በቃ አላስተኛኝም ምናምን ሲሉ ሰማለሁኝ ሰውነታቸው ስላለመደው ነው አሁን እነሱ ሰውነታቸው ስላለመደው ካፊኑ ሪአክት ያደርጋል አንተ ግን በየቀኑ እየሰለጠጣው ለምዷል ሰውነት ተላምዶታል it doesn't mean it's okay ግን አሁን እኮ በሁለት ሰዓት እንቅልፍም እኮ መንቀሳቀስ እኮ ይችላል I can function does that mean it's okay no ምክንያቱም ከረጅም ጊዜ በኋላ ሰውነቴ ላይ it's going to take a toll ያቺ 2 ሰዓት ብቻ 4 ሰዓት ብቻ እንቅልፍ እየተኛው መንቀሳቀስበት going forward ዋጋ ያስከፍለኛል ሰው አሁን ጧት ስራ ወጥቶ ኖርማል ቀን አሳልፎ ማታ ላይ ቤተሰብ ሲሰበሰብ ቡና ይነጠፍና ሌላ ተአምር ይጀምራል የተጫጫሰ ምናምን አለ የራሱ ቫይብ ሪቻርጅ እያረክ ነው የምትሄደው ሰው እንቅልፍን የሚያሳጣ ነገር ነው ኮንሱም አድርገ ጨዋታው ያለ ቡና ቢሆንስ አይመጣማ ቫይቡ አይመጣም ስላልተለመደ ነው እንጂ ይመጣል ያ ስላልተለመደ ግን ባህል እኮ ነው አሁን ይሄ እንደ ባህል ነው ይዘነው እየሄድን ያለ ነው እንደ ባህል ግን አሁን ለምሳሌ ወይ እሁድ ላይ ሰፊ ዊንዶ ያለና እንጂ ማታ ላይ አሁን ይሄ ወደ አልጋ የምትሰናዳበት ሰዓትን እኮ ነው በቡና መሆን የሌለበት ነገር ነው እና ወደ አልጋ የምትሰናዳበት ሰዓት ማለት እየተረጋጋ ሱዝ ያረካ ከቤተሰብ ጋር ይሄ መሰብሰቡ መጥፎ ነው ምል ነገር አይደለም ጥሩ ነገር ነው ግን ከራት በኋላ ቁጭ ካፊን በሌለው ነገር ካመመልሻ እየጠጣ ብትወያይ ካመመልሻ እየጠጣ ምንድነው ሻይ ነው እሺ እና የካፊን መጠን ያወርዳል አይ እንቅልፍ ፕሮሞት የሚያደርግ ሻይ ነው ናቹራል የሆነ ነገር ነው ቡናው ፋንታ ያው ሌላ ሰብስቲቲዩት እየሰጠው ነው ግን ዶሚና አሁን ቡና ጠጣ ያልኩ አይደለም ግን ቡና ጧት ላይ መጠጣት ትችላለህ አሁን ሞዴሬሽን ሲሆን እኮ ነገሮች እኮ ዳይትም አሁን ባላንስ የሆነ ዳይት አይደለም እንጂ ሲበዛ ሁሉም ነገር ወደ ስለዚህ ማታ ላይ አትጠጡ ነው ማታ ላይ አትጠጡ የሆነ ጊዜ ላይ ደግሞ ለሊት ይርበኝ ነበር እና ተነስቼ በልቼ ተኛለሁ ሌላ ነው አሁን ለሊት ላይ ረሃብ እንደውም ቅርብ 2 days ago ሳወራ ነበር ከሰው ጋር እሺ ማታ ላይ በልቼ ቶሎ ማነው ትንሽ ከቆዩ ካመሸው ይርበኛል መልሶ ስለዚህ ቶሎ መተኛት አለብኝ ካመሸሽ ነው አሁን እሷን አንዲ በልተሽ ቶሎ አትተኝ ትንሽ ዳይጀስት ያርግ በሚለው አውርተን ነው አይ ቁጭ ከቆየሁኝማ ትንሽ ይርበኝና ደግሞ ከእንደገና በላለሁ አለች እና ለሊት ለመተኛት እንጂ ለመብላት አልተፈጠረም ሲጀመር ኤግዛክትሊ አሁን ምን መሰለሽ በጊዜ ላይ 12 ሰዓት ምናምን ማታ ላይ ራት በልቼ
ለሊት 7 ሰዓት ይቀሰቅሰኛል። ረሃብ ነው የሚቀሰቅሰው ትለያለ በደንብ በልተሃል? በደንብ በልቼ ምናምን፣ ግን ለሊት ላይ አብሶ በጊዜ ከበላሁኝ እንደዚህ አይነት ነገሮች ይኖራሉ። ልምድ አለ ግን ሬጉላርሊ የተነሳ በዛ ሰዓት ትበላለህ? አልነበረም። በቃ የሆነ ሰዓት ላይ ነው እንደዛ የጀመረኝና ከዛ ቆይ እስኪ ሰዓቱን ብዬ ወደ 2 ሰዓት ማታ አደረግኩትኝ። 2 ሰዓት 3 ሰዓት ምናምን ስበላ ኖርማል በደንብ ተኛለሁ። ቀድሜ ግን ከሆነ እንግዲህ ያው የሚያጠቡ ሲሆኑ እናቶች ምናምን የሚያጠቡ እናቶች ምናምን እነሱ አሁን አጥሚት ምናምን መጠቀም አለባቸው። ሌላው ግን ፉል አደልት ሽፍት ወርከርም ሆነ ለሊት ላይ መብላት ካለመድክ ለሊት ላይ ርቦ የሚቀሰቀስ ነገር እንግዲህ የተለየ ነገር መረመራለሁ። ስኳር ያለባቸው ሰዎች ስኳራቸው ዝቅ ይላል። አሁን እነሱ ርቧቸው ሊነሱ ይችላሉ። ስኳርም ቼክ ያደርጋሉ እና ከጎናቸው ስናክ ቅርብ ቦታ ያደርጋሉ። አሁን እሱ ዝቅ ሲል ርቦ ትነሳለ። አንዳንዴ ደግሞ ርቧቸውም ላይ ይነሱ ይችላሉ። የስኳሩ ስሜት ተሰምቷቸው ይነሳሉ። ሶ another case ነው። አሁን አንዳንድ ሰው ለሊት ተነስቶ ሳነብ ይገባኛል ለሊት ምናምን የሚል ሰው አለ። እንቅልፉን አቆሞ ማለት ነው። ሪሊ ይሰራል እንደዛ? ሬስትፉል የሆነ እንቅልፍ ሲኖር ቀን ላይ የምታጠናውን ነገር የተሻለ አብዞርብ ታደርገዋለህ። አሁን በሃይ ስኩሉን ተወውና አሁን በኮሌጅ ደረጃ ለሊት ላይ ስናጠና እናድርና በዛው ገብተን የምንፈተነው ነገር ነበረ። በዛ ማለት ፈተና ላይ ራሱ ናፕ የሚያደርጉ ጓደኞች ነበር። 10 minutes ፓወር ናፕ ምናምን ለሊቱን ስናጠና ስላደረን ነው። which is unhealthy የሆነ ነገር ነው። አሁን ላይ ተመልሼ ዞር ብዬ ሳስበው ትክክለኛ ነገር አልነበረም። ሲጀመር ለሊቱን ነቅተን ለማጥናት የምንጠቀማቸው ካፌኖች አሉ፣ ቡና፣ ሬድ ቡል ምናምን እነሱ ነገሮች ብዙ ነው እና ትክክለኛ ነገር አይደለም። ከእንቅልፍ ከመጣ መተኛት ነው ያለብህ። ማታን ተኝተህ ሬስትፉል የሆነ እንቅልፍ ከሆነ ቀን ላይ you have no problem እነዚህን ነገሮች ሶልቭ ለማድረግም ለማጥናትም ፎከስም ለማድረግ። በቂ እንቅልፍ ካልተኛ ግን ያጠናውን ነገር ራሱ ትረሳዋለህ። ምክንያቱም ለማስታወስ ትቸገራለህ። ስለ ሰፕሊመንት እስኪ እናንሳ። ለእንቅልፍ የሚረዱ ተብለው የሚሸጡ አሉ። የመጀመሪያው ጥያቄ ምን ያህል ነው የሚያግዙት የሚረዱት? ሁለተኛ ነገር ደግሞ የትኞቹ ናቸው? አሁን ማግኒዚየም ተብሎ ማግኒዚየም ግላይሲኔት አለ፣ ማግኒዚየም ተብሎ ሌሎች አይነቶች አሉ። የትኛው ነው እሳ? መጀመሪያ ሰፕሊመንት ኮንሲደር ስናደርግ ሰፕሊመንቶቹን አንደርስታንድ ማድረግ አለብህ። እንዴት አድርገው ደግሞ እርስ በርስ እንደሚሰሩ፣ እንዴት ደግሞ ሰውነት ላይ ሪያክት እንደሚያደርጉ ማወቅ መቻል አለብን። እሺ እናንሳቸው። ሁለተኛ እነዛን ሰፕሊመንቶች በዶክተር ዲስከስ ከሚያከም ፕራይመሪ ፊዚሽን ጋራም ዲስከስ ማድረግ አለብህ። ይሄ ነገር ብቁ ነው ወይ ብቁ ነኝ ወይ ለመውሰድ የሚለውን። ከዛ በተጨማሪ ከሰፕሊመንት ላይ ስደርስ ያው ባላንስድ የሆነ ኒውትሪሽን ያስፈልጋል። ባላንስድ የሆነ ኒውትሪሽን ካለ ቀን ላይ ማለት ነው ምግብ ላይ ባላንስድ የሆነ ዳይት ካለ ሰፕሊመንቶቹ ላይ ያስፈልጉም ይችላሉ። and then ሰፕሊመንቶቹም ደግሞ ካስፈለጉ እንደ ማግኔዚየም እንዳልከው እንደ ካልሲየም ቢ ኮምፕሌክሶች አሁን ይረዳሉ ይባላል። ግን how does it work with my body ብለ ከሰው ይለያያል። ከሰው በሽታ ራሱ አንድ ሰው ላይ መንፈስት የሚያደርገው ሌላ ሰው ላይ የተለየ ነው ሲምፕተሙ አይደለ? አሁን ስሊፕ አፕኒያ ራሱ ስናወራ አንዱ የሚነግር አሁን ሲቪር ፔሸንት ላይ ተኝቼ አድራለሁ እያለ ማይልድ የሆነ ኬዝ ያለው ራሱን የሚያዳምጥ ንቁ የሆነ ሰው ይሄ ተሰምቶኝ አፌ ደርቆ ሄዴክ አለኝ ጧጧት ምናምን ብሎ ሁሉንም ነገር ሊስት የሚያደርግልህ አለ። ስለዚህ ሁሉም ሰው ላይ የተለያየ ነው ሪያክት የሚያደርገው። በሐኪም ትእዛዝ ቢሆን ይመከራል፣ ብታማክር ይመከራል። አዎ ምንም አይነት ሰፕሊመንት። እሺ ሐኪም ቤት ሄዶ ማያቀሳሱ ብዙ ሰው ፋርማሲ ሄዶ የሆነ ነገር አንብቦ ምናምን ኦኬ በቃ ይሄ ነገር ያግዘኛል ብሎ ሄዶ ያንን ነገር የሚጠቀም አለ። ማለት የተለመደ ነው እዚህ ሀገር፣ ትክክል ነው ማለት አይደለም። ግን እንደዚህ የሚያደርጉ ሰዎች አትሊስት እንዳይጎዱ ምን መጠንቀቅ ይኖርባቸዋል? አሁን as far as supplement ከመውሰዳችሁ በፊት በተቻለ መጠን ምንድነው የሚያጥረኝ የሚለውን ቼክ አድርጉ። ናት የተኛው ስላልሆነ ማግኔዚየም ልውሰድ ወይ ቢ ኮምፕሌክስ ልውሰድ ሳይሆን የምትለው ተነስተ ሄደ ቼክ አድርገ ይሄንኛው ነው እጥረት ያለኝ። ቼክ ማድረግ የትኛውም ላብራቶሪ ኦኬ አርሾም ሊሆን ይችላል። ይሄ ሁሉም ያሉት ላብራቶሪዎች ጋር ሄደ ያንን ሌቭል ቼክ አድርጎ መጀመሩ ነው የሚመረጠው፣ ዝም ብሎ በራስ ተነሳስነት ሳይሆን ማለት ነው። አሁን ሌቭሉ አነሰ የሚባለው ምን ያህል ሲሆን ነው?
አያስፈልግህም ምናምን የሚባለው? ምክንያቱም ያ ሰውዬ ሄዶ ቼክ አደረገ። ሰው ሌቭሉ ማነሱን የሚያውቀው በምንድን ነው? እዛው ግራፍ ላይ የሚሰጡ ግራፍ ላይ ራሱ ባይ ዘ ዌይ ሰልፍ ኤክስፕላናቶሪ ነው። ራስ አንብበው ራሱ ልትረዳው ትችላለህ። እንደዛ ደግሞ መረዳትም ከሌለው እዛው መጠየቅም ትችላለህ። ግን እዛው ግራፉ ላይ ኖርማል የሚል አለ፣ ያንተን ደግሞ ያሳያል ኢንዴክሱ ማለት ነው። ሶ ኖርማሉ ለተሳይ 18 ከሆነ ለኤግዛምፕል እንትን ነው፣ ያንተ አሁን ከፍ ያለ ከሆነ that means you don't need it። ሌላ ነገር ሊሆን ይችላል እንቅልፍ እንትን የሚል። ኦኬ ስለዚህ ማወቁ ምንም አይነት እርምጃ ከመውሰድ በፊት ሩት ኮዙን አውቀ ነው መንቀሳቀስ ያለብን። አንድ ሰፕሊመንት ሲወሰድ ተጨማሪ ደግሞ ተመሳሳይ ሌሎች ሰፕሊመንቶች የሚያስፈልጉባቸው ታይሞች ይኖራሉ። ላይክ ቅድም ስታነሺ ቫይታሚን ዲ ከኬጋ ምናምን እንደዚህ ይወሰዳል። ልክ እንደዛ ማግኒዥየም ብቻውን ነው ወይንስ ሌሎች ፕሪ መወሰድ ያለባቸው ከዳይት ጋር ሊሆን ይችላል? ከዳይት ጋር ነው በብዛት አካተ። አሁን ለምሳሌ ይሄ ነገር እንዳልኩ ሰውነት ውስጥ ፕሮሰስድ እንዲሆን ቅድም እንዳልኩ አሁን ዲ ስትወስድ አቮካዶ ወይ ፕሮቲን ቤዝድ የሆነ ነገር አሁን እንቁላል እንደዚህ አይነት ነገሮች ትወስድበታለህ እና እሱንም ራሱ ቼክ አድርጎ ወይ ዶክተር ጋራ ወይ እንዳልኩ ኦንላይን ላይም ከሆነ አይተህ እንትን ያልከው ከምን ጋራ በወስዶ ይመረጣል የተሻለ ሰውነቴ አብዞርብ እንዲያደርገው የሚለውን ነገር ቼክ አድርገህ